እሱን እኮ ነግሬዋለሁ ከዛም በፊት ያኔም እኮ ሰው ሌላ ሰው ላጋባ ብዬ ፎቶ የላኩለት በሱ በአንተ ተስፋ ቆርጬ እንደሆነ ነግሬው ነው። ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል። ከዛ በኋላ ህይወት ይቀጥላል። እኔ ደግሞ እኛ መጥቶ ቆይቻለሁ። ሳውዲ አረቢያ ነው የምኖረው። የሚያወራጅ ልጅ እዛው ሳውዲ ነው ያለው። እዛው ሳውዲ ነው። እኔ ጥያቄ ይጨርሻለሁ። በቃ ሙልዬ ያለው እኮ ፖስት ያደረገሽው ልጅ ነው አይደል? ያቢ አለቀ ካሎስ ማርያምን እኔ ሲጀመር እንደዛ አይደለም። እግዚአብሔርን እኔ እኮ ግልጹን ነው እያወራው ያለው። እሺ እንኳን ራሱ አላልኩት አዳምጥ። የአባቷ ልጅ አንቺ ምንም እኮ አላጠፋሽም። እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ። በቃ ችግር የለውም። የራስሽ የሚገርምህ እኔ እዛም በፊት እሱን ራሱ ደብቄ አይደለም እንትን ያልኩት። እኔ የሆነ ልጅ እንደዚህ በአንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ። በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣው አገብሃለሁ ነው ያልኩት። ምክንያቱም እኔ የእሱንም ህይወት ሌላ ችግር ውስጥ መክተት አልፈለግኩም ማለት ነው። በጣም ቆይ ነበር ማለት ነው። ታደሰ በጣም ጋይስ ለእሷ የጥሞና ጊዜ እንስጣት። ልጁን ተባብረን መጥቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው። እሷን ለጥሞና አንድ ጊዜ ማጠቃለያ እንሰጥበታለን። ሴቶች ሀሳብ አንሰጥም። ሴቶች ማውራት አንችልም። የሆነ ተአምር እንስራ። ሴቶች ማውራት አንችልም። ያ መረዳት አለበት። ለገቡ ሰዎች ሴቶች አይ ሁሉም እንዳለ ከቅድም ጀምሮ እንዴት ዋላ አውሪ ማርሲላ ሰላም አመሻችሁ። ወንዶች ስለምታወሩ እንደ አንድ ሴት እኔ ደግሞ ልጠይቃት። ኦኬ ተረድቻታለሁ ምን ለማለት እንደፈለገች እንደ አንድ ሴት ልጅ። ግን እሱም ወንድሜ ነው እሷም እህቴ ናት። ገባክ? ሴት ልጅ አሁን እቺ ልጅ ችግሯ ይሄ ልጅ ስራ ማቋረጡ ምናምን ነገር ከሆነ ፊክስ የሚሆን ነገር ነው። ተረዳክ? ይህ ህይወት ወይ ሪሌሽንሽፕ ወይ ትዳር ሲሆን ዝም ብሎ ለተራ ነገር የሚበተን ነገር አይደለም። ተረዳክ? አሁን እሷን እኔ መጠየቅ የምፈልገው እንደ አንድ ሴት ልጅ፣ እኔ ሴት ልጅ ነኝ፣ በደንብ እረዳሻለሁ። እሺ ህይወት ጀምራ ከሆነ ሴት ልጅ እንደዚህ አይነት ምክንያት ብዙ ጊዜ እናቀርባለን። አይሙመን ተረዳኸኝ? ሴት እሷ ወንድ ጓደኛ ከሌላት የላትም እያወራችው ያለው ወንድ ወይ ደግሞ መስመር የሆነ ፊት የሰጠችው ወንድ የለም። ይሄ ልጠይቃት። የአባቷ ልጅ አለ አለች እኮ ማርሲ፣ ያልሰማሽ አለ እያለች ሊቭ ሄር በቃ ህይወት ክንኑር የላ ወደ ስራና እሷ እንደዛ ካለች መብቷ ነው። ስለዚህ አይወረጅ እባክሽ እንሳ። ቆይ አንቺ የአባቷ ልጅ 2 ሰዓት እንደዛ ስናወራ አዲሱ ዘለቀሽን በጎንሽ አስቀምጠሽ ነው የምታወል? ይሄን መልሽ። እኔ እኮ ስራትች እኮ ነው እዚህ የተቀመጥኩት። ተናገረች እኮ ራስ አፈነዳችሁ። አሁን ጊዜ እንስጥሽ ምን አርግዛ ኖ ሙያ እኮ የአርግዛ እስክትመጣ ነው ከዛኛው ጊዜ የምንሰጣት። ምንድን ነው የምትሉት? ምንድን ነው የምን ጊዜ ነው የምንሰጣት? ምን አርግዛ እስክትመጣ ነው? አንቺ የአባቷ ልጅ ሚዩትሽን አልሽ። ደመቁ ልጅ ይሰማሉ እንዴ? አዎ ይሰማሉ። መሲ ይሰማሉ። ራስ ደመቁ ሚዩትሽን አልሽ። መሲ የምን መሲ ነች? ደመቁ ነው ስሟ። ሚዩት አንሺ። ቆይ ራስ በቃ እሷን ተዋትና ልጁን እስኪ ነገር አርጉና አሁን የተናገረችው ነገር አለ ወንድሜ፣ እንደሰማኸው ከኛ ጋር ቁጭ ብለህ እየሰማህ ነው፣ ከኛ ጋር እየሰማህ ነው፣ ያለውን ነገር ሁሉ ሰምተሃል። ስለዚህ አንተ እስኪ አሁን በተሰማህ ነገር መናገር የምትፈልገው ነገር ምንድን ነው? ምን አለ የመናገር የምትፈልገው ነገር? መናገር የምፈልገው እኔ እርግጥ እኔ 100% የምነግራችሁ እኔ እሷ ጥላይ ለመሄድ አስብ አይደለም። የሆነ ልትፈትነኝ ወይም ያው የማስተካከለውን ነገር አለማስተካከሌ ብቻ ነው እሱ ነው እንትን እያላት ያለ እርግጠኛ የማወራው ማለት ነው እንጂ እስካሁን ካልወጣች እስካሁን ከልጁ ጋር ካልሆነች እርግጠኛ ነኝ የኔ መስተካከል እየጠበቀች ነው ብዬ ነው የማምነው። እና በቻላችሁ ታቅም እስኪ ብታረዳዱን ደስ ይለኛል። እኔ በጣም ነው የምወዳት። አልቻልኩም። ብታረዳዱን ደስ ይለኛል።
ይኸውልሽ አንቺ የአባቷ ልጅ የምትባይ ልጅ እንደዚህ ሚዲያ ላይ በዚህ ልክ ወጥቶ አፈቅርሻለሁ እወድሻለሁ እያለ መስዋዕትነት የሚከፍልሽ ሰው አታገኝም። ብታገኝም ነገ አጥቦሽ አስጥቶሽ ነገ ገንዘቤን በላ ብለሽ ተመጫለሽ ሚዲያ ላይ እዛ ሳውዲ ላይ አንዱ ነገርኩሽ። ብታስቢ ሳውዲ ቆይ ብታጠኝበት ይሻላል። እንደዚህ በዚህ ልክ ድረስ መስዋዕትነት የሚከፍል ወንድ ልጅ እኔ ለሚስቴ እንደዚህ አይነት መስዋዕትነት አልከፍልም። እንኳን እንደዚህ ሚዲያ ላይ ወጥቼ አደባባይ ላይ እወድሻለሁ ልላት ማለት ነው። ብታስቢበት ይሻልሻል። ነገ እጥብ አድርጎሽ 10 ዓመት 7 ዓመት የሰራሽበትን ገንዘብ ቤት እንሰራለን ብሎ ነገ እዚህ ሚዲያ ላይ ወይ ደግሞ እዛው አንድ የሆነች አሮጊት አለች አበባ የምትባል እዛ እንዳናይሽ እንዲህ መስዋዕትነት የሚከፍልልሽን ወንድ የትም አታገኝም። ብታስቢበት ጥሩ ነው። በደንብ ካርሎስ የአባቷ ልጅ ሌላ አንድ የምጠይቅሽ ጥያቄ አለ። እሺ ጠይቀኝ። ከምታወሪው ልጅ ጋር ስንት ጊዜ ሆናችሁ? ምን ያህል ጊዜ ነው ማውራት ከጀመራችሁ? 3 ወር ወይ እንደዛ። የት ነው ያለው? ሳውዲ አረቢያ። እዛው ሳውዲ ተገናኝታችኋል? ራስ ውጣና ታውዴት ነሽ? እኔ ሲጀመር እኮ ጠረብ ነኝ፣ አልተገናኘንም። እሱ ጋርም የተገናኘ ነው። በቃ እኔ ማለት የዚህ ስራ መቀጠል ስላልፈለግ ሼር አድርጊለት ይምጣ። ሼር ይደረግለት። ሼር አድርጊለት ይምጣ። አንቺ ምን አይመጣቅረኝ? ብዙ ሚስቶች ይኖሩታል። ጠሪ ውስጥ እሺ ጋር ጠሪ ውስጥ ራስ ወጥተህ ተመልሰህ እኔ የሚገባ ራሱ አይመስለኝም። ከገባ ልክለታለሁ። ወይኔ ልውጣና ልንገር ወታ ይዘውትም ውረጂ ያ ሂጂና ይዘሹ ነኝ። እኔ እርግጠኛ ነኝ ዲጄ ሙለር 10 ሚስት ይኖራል። ካለው ሳትም ልጅቷ ኦልሬዲ ሰው አላት። ይህ የተናገረች እኮ ነው። አይደለም እሷማ ሰው አላት። እሷማ እኮ ተናገረች። ይሰራል ግን አሁን ባል አለኝ ምናምን ያለችው ባልየው ራሱ አሁን እርግጠኛ ነኝ 10 ምናምን ሚስት አለው። በጣም የሚያናግደኝ የሆነ ነገር ሲያገኙ ነው። ጀስት አለ አይደል? የእኛ እህቶች እንደዚህ አይነት ባህሪ ያላቸው አይደለም። በፍቅር ደረጃ ፍቅር ናቸው። ክርስቶስን አሁን የመጣ ነገር ነው ይህ። እንዲህ አሁን አረብ ሀገር ያሉ እህቶቻችን ሲበሉ እንጂ እንደዚህ አይነት ነገር እስቲ አሁን እሷ እሷ እስከምትመጣ አሁን እሷን እንተዋትና አሁን በቃ እሷን ሊቪት እሷ እስከምትመጣ ምን እናርግለት? እንደ ወንዶች ይረዳ። ምን እናርግለት? ወደ ገደለው እንደ ባለፈው ወይ ባጃጅ ተገዝቶ ይሰጠው ወይ ወደ አረብ ሀገር ይላክ። እኔ እንደ ሀሳብ ከመረዳቱ በፊት አንደኛ ህዝብን አሳምነ ነው ይረዳ ብላችሁ ሚዲያ ላይ ማቅረብ ብቻ ሳይሆን አንደኛ መፍትሄ መሰጠት አለበት። እሷ በእሷ ላይ ተስፋ እንዲቆር አንደኛ ሳውዲ የምትኖር ከሆነች ይችላል። ድምፅ አይሰማም። ኤቢዲ ድምፅ የለም። ኤቢዲ አታይም እንዴ? ሲጠብቃት እሱ ራሱ ሲጠብቃት ጠብቃታለሁ ይላሉ። አንተ ላይ ባይዘዊ ጋይስ እዚህ ውስጥ 5800 ሰዎች አላችሁ። በኮሜንት ወንድማችንን ምን እናርግለት? ይረዳ እስቲ የምትሉ ወይ ደግሞ አይረዳም የምትሉ ተናገሩ። እስቲ ይረዳ የምትሉ 1 ቁጥር ጻፉ። አይረዳ የምትሉ 2 ቁጥር ጻፉ። መርዳት እንፈልጋለን፣ ይሄ ሰው እንዲለወጥ እንፈልጋለን የምትሉ 1 ቁጥር ጻፉ። ይረዳ ነው የሚሉት። ለዛ ነው አንድ ምን ካርሎስ የኢትዮጵያ ሕዝብ እጅግ በጣም ምስኪን ነው። አፉ ነው እንጂ ልቡ ማን ነው ልጆቹ እንዲታረቁ ጆን ልጆቹ እንዲታረቁ አይታየኝም። እንደዛ እኮ ሰው እንዳለ ንጹህ ልብ ነው ያለው። እንዲታረቁ ይቅርታ አድርግልኝ ጆን ባባዬ ብራዘሯ። እኔ ሴት ልጅ አንዴ ከሸፈተች እና ሌላ ወንድ ጋር ከሄደች በተአምር አትመለስም። እኔ ይቅርታ አድርግልኝ። እኔ የራሴ ሀሳብ ነው። እኔ አንተን ተስፋ ለማስቆረጥ አይደለም። ታዴ ግን አንተን እዚህ ጋር እኔ አስረድቼ ነገ ላይ ተለውጠ በብር እየመታት ትመጣለች ራሷ። የእውነቴን ነው የምልህ፣ ነገሬ ነው የምልህ፣ እመኔ ነው የምልህ። ቃል ለምድር ለሰማ አንተ ብቻ እጅህን ኪሱ ውስጥ ከተ ገንዘብህን ሙላ። የእውነቴን ነው የምልህ። ነገ የተሻለ ህይወት ሲኖር ጭራዋን እየቆላች ትመጣለች። ለማንኛውም ያው ብዙ ሰው ይረዳን የሚለው ታዴ እኛ በምን አይነት መንገዱ እንድንረዳን የምትፈልገው? ወደዚህ መተህ መስራትን የምትፈልገው በገንዘብ ነው? እርዳታው ምን እንድናደርግልህ ትፈልጋለህ?
እኔ ወደ እሱ መጥቼ የምቀየርበትን ሲትዌሽን ብትፈጥሩልኝ ደስ ይለኛል። ዱባይ መተን መልካም። እሺ የምትሉት ሀሳብ አለ? ባባ አንድ ነገር ጠይቀው። እሺ እኛ የራሳችንን ድጋፍ ብናደርግልህ አንተ ምን ያክል ገንዘብ ይኖርሃል? እጅ ላይ ስራ ስትሰራ ስለነበረ ያስቀመጥከው ሴቭ ያደረግከው ገንዘብ አለ እጅ ላይ? ለምንድን ነው እኮ የሚለው ጆን ባባ መጥቼ ፍላጎቱ መምጣት ነው። ተረዱት። መጥቶ መስራት ነው። ቆይ ጥያቄ ያለኝ ዲጄ ሙለር ግን እኔ ከይቅርታ ጋር ማለት ነው ይሄ ልጅ ሚዲያ ላይ ሲቀርብ እርዳታን ፈልጎ ነው ወይስ ከልጅቱ ጋር አብሮ የመኖር ህልም ስላለው ነው? እኔ ስላልገባኝ ነው። እዚህ ላይ ግልጽ አድርጉልኝ። እርዳታ ከሆነ እርዳታ አድርጉለት። ከልጅቱ ጋር የመኖር ፍላጎቱ ከሆነ ከልጅቱ ጋር የማስታረቅ ስራ መስራት እንጂ እርዳታ ከሆነ እርዳታ ነው ብላችሁ ተናገሩና የሚረዳበትን ነገር ይመቻች። ልጅቱን ነው ብሩን ነው የሚፈልገው ወይስ ልጅቱን ነው አፍቅሯት የመጣው ሚዲያ ላይ? ግራክስ እኮ ስለ እርዳታ አላወራም። ምን ሆነ እናንተ ደግሞ እኛ ነን እኮ እያለን ያለ እዚህ ገዝት ላይ ቁጭ ብለን እየተለማመጥን አይደለም። በቃ ልጅቷ የራሴ ሰው አለኝ፣ ስለዚህ በግድ ትታረቅ ነው እንዴ? መስራት እፈልጋለሁ ብለዋል። ስለዚህ ከሀገር ወጥቶ መስራት መለወጥ ይፈልጋል። እኛ ይሄንን ልጅ እንደዚህ እንዲቆዝም ማድረግ የለብንም። መስራትን የሚፈልገው መስራት ወደሚፈልግበት አገር ገንዘብ ሳይሆን የሚሰራበትን ነገር እናመቻች። ስለዚህ ልጅቷ እኮ ተናግራለች። እንደዚህ ያላችሁ እንግዳ ነገ ጠዋትም ሌላው እንደዚሁ የሆነ እንትን ብሎ ይመጣላችኋል። እነዚያን ነገር ግን ባታበረታቱ መልካም ነው። ልጅቱ ጋር የሚታረቁበትን ፍቅሩ የሚመለስበትን ነገር መስራት እንጂ እርዳታ እየረዳችሁ ነገ ጠዋትም ከኢትዮጵያ ሚዲያ ላይ እየቀረቡ እርዱን እያሉ ሰው አታስቸግሩ። ይቅርታና እኔ የራሴ ሀሳብ ነው፣ የራሴ አቋም ነው። በዚህ ኤፒዲ ሀሳብን ተቀብለናል። ያው እንደ ሀሳብ ያው እዚህ 5600 ሰው ይረዳ እያለን ያለው መርዳት የሚፈልግ ሰው ካለ ይረዱዋል። የማይረዱ ከሆነ ደግሞ አይረዱትም። አለቀ። እዚህ ጋር መልካምነት ዋጋ አያስከፍልም። ገባችሁ? አንድ ነገር የማውቀው ነገር አለ። አንዴ ቆይ ዲጂ ይቀርታ ዲጂ ሙንደር ብራዘር ምን አለ መሰለ ኤቢዲ ይታረቁ ይባሉ ምናምን ልጅቷ አንዴ ከሸፈተች አንዴ ወንድ ጋር ከሄደች ይቺ ልጅ መቼም ተመልሳ አትመጣም። እኔ አንድ ነገር ልንገርህ፣ እኔ ጥያቄዋን ድጋሚ መስቀለኛ ጥያቄ ጠየቅኳት። ካርሎስ እኔ ብረዳ ደስ ይለኛል፣ ግን እኔ አልደግፈውም። ማለት ነገ ጠዋት ሚዲያ ላይ አለመደገፍ የኤፒዲ መብት ነው። ይሄ እንደ ሀሳብ ልዩነት እንይዘዋለን። አንደኛ ሆነ እንትን ከባድ ነው። ብቻ እኔ እንዴት ሁላችንም ነግበኔ ብለን ብናስበው ጥሩ ነው። አንዳንዴ ምን አለ መሰለህ አንዳንዴ ነግበኔ ብንሆን ይሄ ሰውዬ በችግር ውስጥ ሊሆን ይችላል፣ ላይሆንም ይችላል። ገንዘብ ወይ ሚዩት አርግና እስቲ ማርሲላ ትቀጥል። ኤብዲ ሚዩት አርግ፣ ማርሲላ ቀጥል። በመጀመሪያ ደረጃ ስታወሩ ሁሉም ነርቨስ ሆኖ ነው የሚያወራው እና ተረጋግተን ለማውራት እንሞክር። እናንተ በእንትን በስሜት ይሆናል የምታወሩ፣ ግን የምትቆጡ ነው የምትመስሉት። ሁላችሁም ልክ ናችሁ፣ በየራሳችን መንገድ ሁላችንም ልክ ነን። ራይት አሁን እዚህ ጋር ሲመጣ ከልጅቷ እርቅን ፈልጎ ነው የመጣው። እናንተ ደግሞ ወደ እርዳታ ቀየራችሁት። ኢትስ ኦኬ። ግን እኔ አሁን ካርሎስን እኔ ሴት ልጅ ነኝ፣ ካርሎስን ደግፈዋለሁ እንደ አንድ ሴት ልጅ ሴት ልጅ ትንሽ የሚንከባከባት ወንድ ካገኘች ሺ ዶንት ኬር ስላንተ እየነገርኩ ነው። ልክ እኔ ወንድ ልጅም አለኝ ወንድምም አለኝ። ልጅቷን ብለህ ከሆነ ኦልሬዲ ጓደኛ አለኝ ብላለች። ለዛ ነው ቅድም የሆነ ሰው አወረደኝ ሌቭ ዩር ላይፍ ያልኩ። በቃ ሌቭ ሄር። ሴት ልጅ አንዴ ከሄደች በተለይ ደግሞ ከአንተ የበለጠ ትንሽ እንክብካቤ አይነት ስሜት ከተሰማት አትመለስም። አንተ ወጣት ነክ፣ መስራት ትችላለህ። ተረዳ? ይሄ ተራ ነገር ይሄ ራሴን እንዲያደርጋለሁ ምናምን ኦርቶዶክሱን ሙስሊሙን አዶ ነው፣ ግን በየትኛውም እምነት ጥሩ ነገር አይደለም። ለእንደዚህ አይነት ለዳቢሎስ ቦታ አትስጥ ራስህ። አንተ አላማ አረብ ሀገር የመሄድ ፍላጎት ከሆነ ኦፍኮርስ ዋይኖት ሁላችንም እንረዳለን። ታላ አላበረታታውም ይሄን ነገር። ለምን መሰለህ ጂጂዬ